እግዚአብሔር ያበሻ እውነቴን ነው የምላችሁ እንዴ አንዳንድ አበሻ ያስቃል በእውነት ሁላችሁንም የምወድ መሆኔን በፍርማዬ አረጋግጣለሁ ግን ይሄን እናገራለሁ ምን መሰለህ በጣም ይገርመው እንዴት ነው ልጅ ወልደሃል ሲባል ሁለት ሴት ከወለደ ምን ይላል ባለቤቴ ያው ሁለት ሴት ወልዳለች ሴት ቆራ ሴት ሲሆን ወላጇ ማን ነች ወይኔ ያስቃል አበሻ ወንድ ሁለት ከወለደስ እንዴት ነው ወልዳል ሲል አው ሁለት ወንድ ሲሆን ወላጁ ማን ነው በጣም እኮ ምን ገርም ፍጥረት እሷ እኮ ወጣ የምታመጣው ወጥ እኮ አይደለም እግዚአብሔር የሰጠው ሴት ብቻ ትወልዳለች ይሄውልሽ ቀጣዩን አሁን ወንድ ከወለደች መኪና ገዛልሻለሁ ሚለው አሁን ወንድ እንዲሆን ምን ታርግሽ ምን ትሆን ምን ሌላ ኬሚስትሪ ታምጣሽ እስቲ አስቡ በእህቶቻችን ጭንቅላት ላይ አትጨፍሩ ወንድ ከሆንኩ ወንድ አትወልድም ዋን ለምሳሌ ያላቀበረ ወይኔ አላችሁ ገና ትኖራላችሁ ሆነ ጥበቃው ብዙ ነው እግዚአብሔር ትልቅ ነው አንድ ወንድም ከኛ ጋር በእድሜ ፒር ግሩፕ ነው በጣም ቅርብ ነበርና በእድሜም ቀደም ብለን እኛ ገባን እሱ በቃ ቁጭ አለ ዩኒቨርሲቲ ጨረሰ ግራጁዌት አደረገ ቤት ሰራ ምናምን ቤት ውስጥ ሶፋ ምናምን ገዝቶ ቁጭ አለ ናይ ወንድም ረስቶ ነው እንደብለን ሄደን ኧረ እንዴት ነው ምናምን ብቻ ብዙ ውስብስብ ነገር አለ በኋላ ምን አለ እኔ ችግሬ እንደሆነ ሳታውቁ ዝም ብላችሁ አትፈረዷል ምንድነው ልቤ ትንሽ ነው ምን ማለት ነው በዚህ ትንሽ ልቤ በፍጹም ነፍሴ በፍጹም ሐሳቤ በፍጹም ኃይሌ ጌታን ከወደድኩ በኋላ ምን በሚቀረው ነው ሴት መወደው ከልቡ እኮ ነው የሚላችሁ የሚገርም የጌታ ፍቅር በውስጡ ያለበት ምን ይተርፋል ትንሽ አታስ እኔ እንደናንተ አይደለም እኔ ልቤ በጣም ትንሽ እናንተ እግዚአብሔር ሰፊ ልብ ሰጥቷቸዋል የኔ ግን ምንድነው ትንሽ ነው አለ አይ ብለን አይ እንደዚህ አይደለም ብለን ታምበዝም ብለን ጌታ በቸርነቱ እኔ ያን ጊዜ ሁለት ልጅ ወልጃለሁ ጓደኞቼ 3 4 የወለዱ አሉ እና በቃ አንተ ወደ ኋላ ቀረኩ ምናምን አለ ያው ጌታን መጠበቅ ነው ምናምን ይላል ብዙ ወሰው ወስደውና በኋላ አገባና ሚስቱ የእርግዝናውን ጊዜ ጨርሳ ሆስፒታል ገባች ተደውሎ ተነገረ ሄድ መንታ ወንድ ልጅ ዱብ አደረገች ጸጣል ለመናገር ይመቻል ግድ የለም ብለን ትንሽ ቆየችና ደግሞ አረገሰች ገባች ሁለት ሴት ልጅ ባንዴ መጣች ከኔ በሁለት በለጠ
እና ሆስፒታል ሄደን ቁጭ ብለን ምን ነው ዝም አላችኋል? አይ ጌታ ታማኝ ነው ምናምን አለ። ከዛ እኔ ጸጥታልኩ። ምን ይዘጋሃል? ተናገር። አይ እኛ የተወዳደር ነው እንደ ሰው ነው እንጂ እንደ በግና ፍየል የሚያሳፍር ጌታ ስሙ ይባረክ። ያሳፍራል። ለታማኞች እሱን ለጠበቁ እሱን ላሉ ገበና ከታቻቸው ታማኝ አምላክ ቸር አምላክ እግዚአብሔር ያሳፍራል። አሁን ጴንጤ ሁሉ ልንገራቸው ተቀመጥ ሲባል አልቀበል ኢየሱስ ጌታ። እሺ ምን ትሆናለህ? በክንፍ እንዲቆማል በቃ በጣቱ እንዲህ ሰው ሁሉ ክንፉንም እንደው ሰብስቦ አይደለም ክንፉንም ዘርግቶ እንዲህ አድርጎ እግሩም ራሱ በደንብ አይረግም በጣት ላይ ተረጋጋ። እስቲ ከጎናቸው ያለው ሰው ተረጋጋ። በክርስትና ውስጥ በሉ መቀመጥ የሚባል ነገር አለ። አርፈ ተቀመጥ። አሜናችሁ የለም? አርፈ ምኑን ተቀመጥ። የሚያስቀምጥ መንፈስ ማታው ምናምን አይሰራም። አረፈክ የረጋ ወተት እኮ ነው ምን የሚወጣው። ተረጋጋ። በቃ ተረጋግታ በቃ ስታቢሊቲ እኮ በጣም ወሳኝ። ተረጋግታ ትወጣለህ። አሜን ሲባል ሰው ይላል። አሁን እስቲ ተረጋጉ። እግዚአብሔር የሚያረጋጋ መንፈስ ይስጣችሁ። አሜን በሉ። ውጣ ሲል ውጣ፣ ቁጭ ተቀመጥ ሲል ተቀመጥ። አንዳንድ ሰው የሚገርመው ነገር የትም ቦታ መኖር አይፈልግም። የትም በቃ ዞራለሁ በቃ መዞር ብቻ ነው። በቃ ግቡ አላማው በቃ መዞር ብቻ ይሆናል። ጌታ ዞራለሁ ብሎኛል። ሰይጣን ይዙር። ስቴብል ሁኑ ፕሊዝ። እዛም ያለው አልተረጋጋም፣ እዚህ ያለውም አልተረጋጋም። ካናዳ ተረጋግቷል። እኔ ሰይጣን ሲያቀብጠኝ ነው ወይኔ እንደዛው አፍሪካ ያለ አገር የትም የለም። በኢየሱስ ክርስቶስ እግዚአብሔር ይገስጸው እና ወዲል መልሰው አሁን ብዙዎች ተመልሰዋል። ጆሃንስበርግ ካናዳ ሄደው ተመልሰው መጡ። ይሄው እዛ ያለውን ጆሲን ጠይቁ። ጆሲ ውሸት ነው ታዲያ? እውነት ነው። ተመልሰው መጡ። በጌታ በኢየሱስ አንተ እያሉ መጡ። እንግዳና መጻተኛ ሆነ የትም ለመኖር በእግዚአብሔር ታመን። ሰማችሁ? ምንና ምን? እንግዳና መጻተኛ ለመሆን ታመኑ እኮ ነው። ይሄ ሀገራችን አይደለም። ይሄ የረፍት ቦታ አይደለም። በስደት ነው ከጌታ ተለይቼ ያለሁት። አንድ ቀን ላይ ቤት እንገናኛለን። አሁን ሰው ላይ ቤት የሚባል ነገር አስቦ ያውቃል? ኧረ ሰባኪም ትቷል። አገር የት ነው? እዚህ ነው፣ ኢትዮጵያ ውስጥ ነው። በጣም ነው የሚያስቀው። አንድ ሰው ቤት ገዝቶ ከወጣ አገልጋይ ይመጣና ከጎን ያለውንም ትገዛለህ ይላል ጌታ። እዚህ ጋር ቋል ነው እዚህ ጋር ከኋላ ያለውንም አሁን ከፊት እንዳይባል ኮብልስቶን በዚህ ምክንያት ብቻ ይቀራል። በቃ ከፊት ያለው ማለት እኛ ሰፈር ሰው ተረጋግቶ መኖር አይችልም። ሁሉ እናስለቀቃለን እንዴ? እናስብ። እውነት ነው ያዳን። እሺ ጥሩ አይደለም፣ እውነት ጥሩ አይደለም። ይቅ ፕሊዝ መጠበቅ የሚባል ነገር አለ። የዛሬ በእነ አብርሃም ዘመንም እግዚአብሔር ያስጠብቃል።
እንዴት መሰላውን 21 ሴንቸሪ ላይ ሁሉ ነገር ኢንስታንት በቃ ፈጣን ምናምን እንትን ስለሆነ እንዴት መሰለን በድሮ እነሱ እድሜያቸው ራሱ እኮ በተሰባ ምናምን ነው ማለት እኔ የራሴ እድሜ ስንት ነው 75 መሙላቱ ራሱ እጠራጠራለሁ። እዛው ውስጥ ደግሞ 20 ዓመት አስጠበቀ ማለት ምን ማለት ነው? ፎርሙላው ያው ነው። ያው ያስጠብቅ 7 ዓመትም ይሁን 8 ዓመት በህይወታቸው ዴድ ታይም የሚመስል ነገር ያልፋል። ጌታው ምንድነው ነገሩ? ግራ ይገባቸው። ያው እንደው ለምሳሌ አይደል ያለው ባለፈው ነው መጣ ሚስቱን አመጣ እንደገና ደግሞ በዚህ በኩል አልጠበቀም እንጂ ደግሞ የሱ ከሰል እሳት ሌላ የለም አለ። ካመጣ በኋላ ደግሞ ማንደጃ ላይ ቁጭ ይላል። አየ መጠበቀው ብዙ ነው። አንድ ብቻ አይደለም በአንድ ብቻ አይደለም መጠበቅ ያለብን ማት ነው መጠበቀው። ሚስትም ይጠብቃል። ሚስት ካመጣ በኋላ ልጅም ይጠብቃል። ልጅ ከመጣ በኋላ ሴት ብቻ ሆኗል ብሎ ወንድም ይጠብቅ